Surprise! Wow. Surprise! Oh my god. Congratulations. ማርያምን በጣም ጣጣችን ብዙ ነበር፣ ግን ምንም ማድረግ ይቻላል። ማርታ የገባ ነው የመሰላት። በጣም ደስ የሚለው ግን እግዚአብሔርን ያውራል አይደል? ኮንግራ እግዚአብሔርን ኮንግራ ሳፒ በጣም 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 ጽጌ የኔ እናት በጣም ካወኩሽ ሰዓት ጀምሮ በእውነት በጣም ለእኔ ትልቅ ቦታ አለሽ። በእውነት በጣም አመሰግናለሁ፣ ከልቤ ነው። ከዚህ በኋላም እንግዲህ ብዙ ነገር ያንቺን ከፍታ ወደፊት የምታበቢበትን ትልቅ ሆነሽ በሁሉም በምትፈልጊያቸው አላማዎች ተሳክተው ማየት ፈልጋለሁ። ሁል ጊዜ ከጎንሽ መሆን ፈልጋለሁ። አለሁልሻለሁ። አብረሽኝም ስላለሽ ደግሞ በጣም አመሰግናለሁ የኔ ቆንጆ። ቴንክ ዩ ሶ ማች። የእሷን ነገር እንደራሳቸው አድርገው እየተባበሩ የሚሰሩ በጣም ደስ የሚሉ ወጣት ልጆች ናቸውና የነሱን ዩቲዩብ ሰብስክራይብ ያደረጋችሁ አብረን ሰብሰብ ብለን በቅርቡ በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ መሆኑን። ሰላም እንዴት ናችሁ? የአቡነ የጽጌ ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ሃይ ሰላም እንዴት ናችሁ ጋይስ? ሰላም እንዴት ናችሁ? በድጋሚ ዛሬ ትናንት እንግዲህ 100,000 ገብቶ አይቼ በጣም ሪኩዌስት ተጨናንቋል። አክብሪለት የሚል ማለት ነው። ስለዚህ ትናንትና ነው ገና ያሰብኩት፣ በደንብ አልተዘጋጀሁበትም። ቤተሰቦች ይቅርታ ይደረግልኝ። ግን ደግሞ በትንሹም ቢሆን ይሄን የመሰለ ዲኮር እንዳያልፍ እንደ ካርታዋን ቢሆን ያህል እንደምንም ብለን እንግዲህ ይሄንን የሚያምር ዲኮር እዩት። ይሄን የመሰለ ዲኮር በጣም የሚያምር ዲኮር ሰርታለናለች። በጣም የዛሬው ደግሞ በጣም ነው የሚለየው። ልደቴ እየደረሰ እንደሆነ ከወዲሁ ማስተዋወቅ ፈልጋለሁ። ስጦታዎች ካላችሁ ቀድማችሁ አዘጋጁ። እኔ እንዳላቅ እኔ ሳላቅ እናንተ የሆነ ነገር ልታረጉ አላቅም አሉ እና ይሄን የመሰለ ዲኮር እንግዲህ ስምሪ ዲኮር ኤንድ ቬሎ ነው የሰራችልን። በጣም ቴንኪው። ትችያለሽ በጣም ትናንትና ነግረት ዛሬ ነው መጥተ የሰራችልኝ። ያው እንግዲህ ቤት ውስጥ ነው ያዘጋጀሁት። ይሄን የመሰለ ትልቅ ዲኮር ነው ያዘጋጀችልኝ። በጣም ከልብ አመሰግናለሁ። ሁልጊዜም እንግዲህ ከጎን ያለችው ስምሪ ዲኮር ናት እና በጣም አመሰግናለሁ ማለት ፈልጋለሁ። ፈርስት ዛሬ እንግዲህ ቀለል ያለ ፕሮግራም አዘጋጅተልን ቢሆንም ከበድ ያለ ፕሮግራም ነው አይደል እንዴ? በጣም ድምጻችሁን ከፍ አድርጉ እንዴ ማቶሺ yes ዛሬ እንግዲህ ያቡ ትናንት እንግዲህ ማለት ይቻላል ትናንት እንግዲህ ያቡ 100,000 የገባበት ቀን ነው። ዛሬ እናከብርለታለን ማለት ነው። ሰርፕራይዝ ነው የማደርገው። ቤት ና እስከዛሬ ድረስ አንተ ሩም ስንከራተት ኖር ያለው። ስለዚህ አሁን ደግሞ ቤት መምጣት አለብህ ብዬ ቤት ቀጥሬዋለሁ። ያው ሲመጣ ለምሰክሽ ለምን ሩም መንከራተትሽ አሳስበኝ እንደ ማንኛውም እህት ያ እኔ በላለሁ ጋይስ እና ቤት እንደሌለው ለምን እንንከራተታለን ብለን ዛሬ እንግዲህ ቤታችን ጠርተነዋል። ሰርፕራይዝ ልና እኮ ቤት እንደሌለሽ ለምን ትሆኛለሽ? ምንም አልተዋጠልሽም። እኛ እያለን እኛም ስም እኮ ነው የሚነሳው። ለምን እንዴ እህቶች አሉሽ አይደል? አንቺ አጣሪም በዚህ ምን ያለው ውጪ ብትይ እኛ እንቸገርልሽም። ኧረ በፍጹም ልሙት አልቸገር እኩል ለምን ከፍለው። ስለዚህ ይዞ መምጣት አይቻልም። መልሱ እናውቀዋለን እንዴ እና ቤት ምንም የሴት ጓደኛ ምንም አይመችም። አንቺ ለኛ ተቸገረሽ አልቸገርም። በቃ እኩል እኮ ነው። እኔ ሲጀመር መልሳችሁን ስለማውቀው ነው በውጪ የምጨርሰው ሁሉንም ነገር። እኔ ደግነትን ላስተምርሽ እኛ ከኛ ይለፍ ጋይስ ብዙ ነገሮችን አድርገን ነው የምናስተምራቸው። የሴት ጓደኛ ማለት ሌሎቹ ጭድ፣ ሌሎቹ ደግሞ ጭድና ክብሪት። ከዛ ጭድና ክብሪት እንዴት ነው አንድ ላይ ሲለኮስ? አንቺ ግን ሁለቱንም ታጠቃለሽ። ፕሮግራሙ ይከበር እና ስለ ጓደኞቼ ብዙ ቃል የለኝም።
ስለ ጓደኞች ለመናገር በእውነት ቃል ያጥረኛል። የምሬን ነውና እንደዚህ ለመቆሜ ምክንያት ምን አይደለሽማ ታውቂያለሽ፣ ውስጥሽን እኮ ታውቂያለሽ። ነቀዞች የምር ያውቁታል፣ ልባቸው ያውቁታል። ስኬተኛ አራማን መሰካከል ሌላ አይበቃል። ፕሮግራሙ ይዛጋል። ስለራሳችን የምር በጣም ነው የምንዋደድ። በጣም የልጁ ፕሮግራም የኛ ፕሮግራም አሰሰና ኬክ እንዳንቆርጥ እንላቀዝ የሙት እንዳይሆን ጋይስ ታው በቃ ኮንግራቹሌሽን ነው ወይስ ኮንግራ መልቲሚዲያ ነው የሚለው? ጌታ አሁን እኮ ነው የማየው። ኮንግራ መልቲሚዲያ ኮንግራ ድረስ አሪፍ ናቸው። በቃ ለእናንተ አናሳያችሁም። ኮንግራቹሌሽን የሚለው ለእናንተ አናሳያችሁም። ጭራሽ ሐሳቡ እንኳን ደስ አለ ነው ዋናው ሐሳቡ። ያው እንግዲህ ያቡ ትልልቅ ስራዎችን እየሰራ ሰው ነው። ገባችሁ? ከዚህ በኋላም ትልልቅ ስራዎችን በመስራት ይመጣል። አሁን ደግሞ ቴክኖሎጂው ረቀቅ ብሎ በዩቲዩብ ላይ እንግዲህ የተለያዩ ነገሮችን ማግኘት ችለናል ማለት ነው። እና ከዚህ በኋላም ዩቲዩብ ላይ እንግዲህ የተለያዩ ስራዎች ነው የሚሰሩበት። ለምሳሌ ፕራንክ እንደሚሰራበት ሁሉ፣ ተከታታይ ድራማ እንደሚሰራበት ሁሉ፣ አጫጭር ሙቪ እንደሚሰራበት ሁሉ ቀጣይ ደግሞ የራሱን ስራዎች ይዞ ድጋሜ በትልልቅ ስራዎች ይመጣል ማለት ነው ያቡ። ስለዚህ ምንድነው ሰብስክራይብ እንድታደርጉ ነው ዋናው። ያላለሰለሰ ጥረታችሁን እንድታደርጉልን ነው እንግዲህ ዛሬ አመጣጣችን ማለት ነው። እንድታበረታቱት እንፈልጋለን። እንግዲህ ዋናው ነገር ምንድነው 100 ሺህ መግባት ትንሽ ነገር አይደለም። የተለያዩ ስራዎችን እየሰራን እየሞከርን ይሄ ጥቁሩ ጸጉራችን ነጭ ጸጉር እስኪሆን ድረስ እንሞክራለን። የኢትዮጵያ ፊልም ኢንዱስትሪን ለማነቃቃት እስከ ጉም እስኪመስል ድረስ እንሞክራለን። ግን እንደዛ ሞክረን ባይሳካ ተስፋ የሚጣልባቸው ወጣቶች ናቸው ጋይስ። ዋናው ነገር ምንድነው እንዳልኳችሁ ሲሪየስ ነገር ላውራችሁ። ዋናው ነገር እዚህ ጋር ለመድረስ በጣም ብዙ መስዋዕትነት ይከፈላል። እንቅልፋችንን ልንተው እንችላለን። ሀሳባችን በሙሉ እዚህ ሊሆን ይችላል ምናምን እና ደግሞ እናንተ ቤተሰቦች ስላላችሁ ነው እንግዲህ እንደዚህ ቀን ከሌት የምንለፋ ያለ ነው እና እናንተ ስላላችሁ እዚህ ጋር ድረስ ነው። በእውነት እናመሰግናለን። ከዛም በፊት ደግሞ እግዚአብሔር ይመስገን እውነት ስለዚህ ቀን ስላበቃ ማሮች ይጨበጨባል። አይ በቃ በቂ ነው። ከዛ ቀጥላለሁ ድጋፍ እና እዚህ ጋር ስላደረሰው እሱንም በጣም እግዚአብሔር ይመስገን። እውነት በጣም ደስ የሚል ነገር ነው። በጣም አም ሶ ሃፒ በጣም ደስ ብሎኛል። ኔክስትራዎችን እንግዲህ በዚህ ይለቃል እና በጣም ብዙ ሰዎች ጥያቄ ሊኖርባችሁ ይችላል። ጥያቄ የሚኖርባችኋልም ለምንድነው ፊልም የማይሰራው ለምንድነው ምናምን። ስለዚህ እናንተ ሰብስክራይብ ካደረጋችሁ አዲሱ ፊልማችን very soon yes እና እንግዲህ ዛሬ አይመጣም ማሪ በቃ ናፍቆቻለሁ። አይ ሲሪየስ ናፍቆቻለሁ። አንቺ ናፍቅሽ እንጂ እኛ ምን አገባን። በጣም አይመጣም እንዴ? አይመጣም እንደውም ካልመጣም ይደብርሻል። ካልመጣ ይደብራችኋል። አረን በቃ ፕሮግራሙ ይለቀ። አረ ማለት ፕሮግራሙ ይለቀ። ቆሰን እንብላና እንብላው እንደመጣችሁ ስራት። ለማንኛውም ጋይስ እየደረሰ ነው። ሁላችንም ልክ እሱ ከደረሰ በኋላ በተጠንቀቅ እንቆማለን። ከዛ ሰርፕራይዝ እንለዋለን። ከዛ ዊሽ እናደርጋለን። ሰርፕራይዝ አይሁንና ግን ለምንድን ነው የማይሆነው? የሁሉ ዝግጅት ተደርጎ ወዶ የማይሆነው አይገምትም በእርግጠኝነት። ምክንያቱም ትናንትና ነው የገባው። ሶ ለዛሬ ሊሆን ይችላል ብሎ አያስብም። በጣም ብዙ ፕሮግራም አዘጋጀት ይቻል ነበር ቢታሰብበት ነው። እንግዲህ ቤተሰቦቹ ድጋሚ ግን የሰርፕራይዝ የስጦታ ምናምን ትንሽ የለውም ጋይስ። ትክክል ጓደኛዬ። ይሄ ራሱ ትልቅ ሪስፔክት ነው። አሁን ጽጌ ለአንተ ያላትን ትልቅ ሪስፔክት ነው ይሄ የሚያሳየው። በጣም ማንም ሰው ታረጋው አራራጋዋል። ማርትዬ ችግር የለም አልፈንበታል። ሁሉንም ነገር የሚሰማትን እናውቀዋለን። እውነት ደስ ይላል በጣም። እንኳን ደስ አለህ ያቡዬ፣ እንኳን ለዚህ ቀን አበቃ። ላይ ቀላል ነገር አይደለም። በቃ ሰርፕራይዝ አደረጋት። እኔ በዚህ ሰዓት ማርገዝ አይፈልግም። እኔ በዚህ ሰዓት ፕሮግራም አይደለም ጋብዥ ስለጋር አይኔ ፕሮግራም አይደለም። በቃ እንዴ እሱ ይጋብዛት፣ እሱ ይጋብዘኝ ባይሆን እሱ ይጋብዛት። አዎ መረጋጋት ድረስ ደረሰ ይታል እኮ አንቺ ነው እንዳትፈልጂ ቆይ እንጂ ድረስ እኮ ደረሰ የዞን ቆይ ማርታ ቆይ እኮ አይቼው ነው የመጣሁት። ደርሷል እንዴ? ቆይ ልንገራችሁ፣ ሌላ ቤት ገብቶ ይሆን እንዴ?
አዎ እየጠረጠርኩት ነው። ሌሎች እንደውም አንቺ የለሽ አንቺ ሙጪ ከዛ አንቺ ነው ያብስራ ረፊ ቆይ አይመጣም እንዴ መብቴ ሌላ ቤት ገባ። በቃ መጀመሪያ የምጠረጥረው ነበረ ተብሻለች ስኪ እንደዚህ ሰርፕራይዝ! ሰርፕራይዝ! Oh my god. ሰርፕራይዝ! ለራሳችሁ እንደፈለገ አራቱ የተቃጠለ ኮንግራቹሌሽን ማርያምን በጣም ጣጣችን ብዙ ነበር፣ ግን ምንም ማድረግ ይቻላል። ማርታ የገባህ ነው የመሰላት። በጣም ደስ የሚለው ግን እግዚአብሔርን ያውራል አይደለ? ኮንግራ እግዚአብሔርን ኮንግራ ሳፒ በጣም ሂጂ እንትን ይዘሽ ነይ መልኩሽ ይገፋል ይላል። በጣም ደስ የሚለው ማርያምን ያምራል። ወደድከው? በጣም አንተ ምን ሆነህ ነው ከሊፍቱ እዚህ ድረስ ለመምጣት? አንተን በጣም ብዙ ተነዳባ። አዎ ልጅቷ ጫፍ ላይ ነበረ። ገብቶናል። ማርያም አታስረጅ። ምንም አይነት መልስና ጥያቄ አልፈልግም። ያቺ መስማት ነው። እኔ አልገባኝም። አንድ ናችሁ ብዬ ነው እኮ ዝጊ። አዎ ልክ ነሽ። ለቡን ኦ ኖ አመንሽ ባይሆን ልብስ ወይ ደስ ስትሉ ጌታን አም ሶ ሃፒ በጣም እዚህ ጋር ስለደረስ አመሰግናለሁ። ኮንግራ በድጋሚ እንደዚህ መጥፋት ያዋጣል። ግን ነው ተፋችሁ። ኧረ አንቺ አታስቢም። አላሰበችም። ዝም ብላ ነው እሷ ታስብ። ይኸውሉ ነገር ይፈጣል እንዴ ማርታ። እሺ አይበቃ አስበዋል። አንቺ ደግሞ ተመችቷል። አዎ በጣም እኛ ተመችቷል። በጣም ይስተካከል። ኧረ አጃቢ ትፈልጋለሽ? ኧረ ነይ ኑ በቃ ማርያም አይሰማም። እንደምራቶማ አይሰማም። ሐሳባችንን ልናገርና እንወጣለን። እሺ አንዴ መልካም ምኞታችንን ለመናገር ያህል ነው የመጣን እንጂ አዎ ጊዜ ተቃጥቷል። ችግር የለውም። አዎ እና ደግሞ ያንተን ጓደኞች ማግኘት አልቻልኩም። አንዳንድ መምጣት የለባችሁ ሰዎችን ማግኘት አልቻልኩም። እዚህ ጋር እንዲመጡና የደስታ ተካፋይ ቢሆኑ በጣም ደስ ይለኝ ነበር። አልጠበኩም ማለት ነው። ሰርፕራይዝ ነው እንኩታ ባጥኖሮ እንትን እኔ ራሴ ይዣቸው እመጣለሁ ብዬ ነበር ያሰብኩት። ግን ደግሞ የጊዜው ማጠር ስራ ላይ ሆኑ ምናምን እነሱ ኖሮ አንተ ሳታውቅ እዚህ ጋር ተገኝተው ደግሞ ኢሞሽናል ደስ ይላል። በጣም ደስ ያለኝ እመቤቴ በጣም እግዚአብሔር ምስክሬ ነው። ማሻአላ። አዎ እንግዲህ 100 ሺህ ገብቼ ነው ወተህ ነው። እሺ 200 ሺህ እንገባለን። ኦፍ ኮርስ ሰብስክራይብ እያደረጋችሁ በደንብ በተለያዩ ስራዎች እንመጣለን። ገና ይሄ የመጀመሪያችን ሙቪ እንዳለን ታውቃላችሁ። ኦሪጂናል ነገር ጠብቁ ጋይስ። እንዴት አላመንሽበትም ነው ያራ ጽጌ ዛሬ ምናችሁ ምንም ችግር የለም። ማርቀስ አይቻልም። ይኸውላችሁ አይ ታመናለች ወደፊት። እሺ ማርያም እንግዲህ በትወና መቼስ አንደኛ ነች።
ቅርሳችን እኮ ነው። ብርቅዬ እኮ ነሽ ነው ብርቅዬ ድንቅዬ ብቻዋን እኮ ነው የተገኘችው እኮ። እኔ ታስለቅሱኝ ነው የምር ታስለቅሱኝ ነው። አይ በእውነት የምሬ ነው። ቆንጆ ስራ ላይ ታያታላችሁ በቅርቡ። አዎ እንግዲህ እግዚአብሔር ያውቃል ብለናል እና ቤተሰቦች ያው እንግዲህ መጀመሪያ እንዳልኳችሁ 100 ሺህ መግባት ቀላል አይደለም። ከተጀመረ ጊዜ ጀምሮ እስካሁን ድረስ ሰው ይሰራል፣ ይለፋል። እዚህ ጋር ለመድረስ ትንሽ መስዋዕትነት ይጠይቃል። ትንሽም ቢሆን ኢንጆይ እያደረግን ቢሆን ሳናስበው 100 ሺህ ገብታል። ኢንጆይ እያደረግን ስራ ደግሞ ብንሰራበት ደግሞ የተሻለ ቦታ ላይ ደርሳለን ማለት ነው። 100 ሺህ ስለገባ በጣም በጣም ደስተኛ ነኝ። ከዚህም በኋላም የፕሌይ በተኗን ይዘህ ቪዲዮ ስራ አላቸው ምንም አይደለም። እንዲሁም ደግሞ 1 ሚሊዮን ገብተ ደግሞ ለወርቃማው ያብቃል። እና እንግዲህ ውሽ የማደርግልህ ነገር መልካም የስራ ዘመን ይሁንልክ። 100 ሺህ መግባት ማለት የሚያበረታታ ነገር ነው። በውስጥ የሆነ የሚሰጥህ የሚገፋ ነገር አለ። በጣም ደስ ይላል በእውነት በጣም አይደለ? አዎ ኮንግራም ያላችሁ ሰዎች አሉ። አዎ በጣም እንደዚህ አይነት ለኔ አልጠበኩም። በጣም ደስ የሚል ነገር ነው እውነት። በጣም እናመሰግናለን ቤተሰቦች። እናንተም ጎትታ ወደዚህ እንዳመጣች እኔም ጎትቼ ደግሞ ወደ ሲኒማው እንዳልኳችሁ ነው እና እንግዲህ ታምር ነው እንዴ ጭራሽ እንዳታስቢ። እና እንግዲህ ዊሽ አድርጌያለሁ። ሁላችንም በተርታ ዊሽ እናደርጋለን። እሱ የተሰማውን ቢናገር ጥሩ ነበር ነው። መጨረሻ ላይ ያወራ ብለሽ መጨረሻ ላይ ቢያወራ ይሻላል። ቢያጠቃልለው ነገሩ ወይኔ ያው እንግዲህ ኮንግራ በጣም ደስ ብሎናል። 100 ሺህ ቀላል ነገር አይደለም። በዩቲዩብ ደረጃ 100 ሺህ ሰብስክራይብ ማምጣት 100 ሺህ ቤተሰብ ማፍራት በጣም ከባድ ነገር ነው። ግን በጣም ነው ደስ ያለን። እግዚአብሔር ይመስገን ለሁሉም ነገር። ከዛ ደግሞ ለ200 ሺህ 500 ሺህ 1 ሚሊዮን እያልክ ለማክበር ያብቃክ። ላይክ ህልምህን የምትሰራበት የተሻለ ነገር የምታስብበት የልጅነት ነገርህን ምናምን የምታሳካበት አመት ያድርግልህ። እግዚአብሔር ጨምሮ ፍቅራችሁን ያብዛላችሁ። አሜን። ለ200 ሺህ ያብቃን። በጣም ነው ደስ ያለኝ። ኮንግራ አመሰግናለሁ። ኮንግራ አሜን አሜን። ያቀፍሹ ነበር ማሪ። እኔ ብዙ ንግግር አልችልም፣ ግን ኮንግራ እየሰማችሁ ያቡ ለምን አቀፍሹ? ለምን አቀፍካት አንተ? ለምን አቀፍካት? ደስታ እንዴ ኮንግራ ይገባልና እንዴ በኮንግራ አለቀ እኮ ጨርሰሻል እኮ አንቺ አይደል? መተቃቀፉ አስፈላጊ አትንገኝ። ዊሽ አድርጊ። ምን አልሽ? አልሰማሽም እንዴ? የምን አልሰማሽም? ዊሽ ኧረ የኔ ቆንጆ ፕሮግራሙን እና በዛ ስነስርዓት ነው ጀበን ነው በዚህ በኩል በዚህ በኩል አትናጋግ ነይ በዚህ በኩል ነይ በቃ ኧረ እኔ አረው እንዴ ጨረስ አይኔ ያይርቃይ ዊሽ እንዴ እኔ ተራ ሲገዛ አይ ዊሽ ጠቃሚ ደሳ ይሻልሻል ከናገሩ ጾም ደሩ ጽጌረዳ በቃ እኮ ዊሽ አድርጉና ፕሮግራሙን ዝጋራፍ ጌታን ድረስ ተቆጡ ዊሽ አድርገህ እሺ ደርሰኛል። ብዙ ንግግር አልችልም እኔ ግን እንኳን ደስ ያለህ። በጣም ደስ ብሎኛል። ገና 100 ሺህ 200 300 ምናምን እያለን እስከ 1 ሚሊዮን እናከብረዋለን። ይሄ በአጭር ጊዜ ውስጥ ነው እንደዚህ ያመጣው። የማይታሰብ ነገር ነው እንደዚህ። እግዚአብሔር ይመስገን። እንኳን ደስ ያለህ። እስከነ ልጆቻችሁ ደግሞ መታችሁ እዚህ ጋር ለማቅራችሁን ያበርክትላችሁ። አሜን አሜን አሜን። ኬር ማሪ ኬሪውን መቼ ተወዳጅነት ከዚህ በላይ አትርፉ። አሜን። እናንተ ከዞር ካላችሁ ደግሞ ዞር ካላችሁ ደግሞ እናንተ በቂያችሁ ነው። እና አም ሶ ሃፒ ጋይስ። በድጋሚ በጣም ደስተኛ ነኝ። እግዚአብሔር ይመስገን ለዚህ ሁሉ ነገር ያደረገልን ፈጣሪ ነውና እግዚአብሔር ከእናንተ በላይ
እግዚአብሔር ነውና ትልቅ ነገር ያደረገልን እግዚአብሔር ይመስገን። አሜን። የዩቲዩብ ፋሚሊዎች በጣም ትለያላችሁ። በጣም ያጋጣሚ እውነተኛ ላይክ ይዘን የምንመጣውንም ቢሆን አዲስ ሰውም ስናመጣ ቤተሰብ የሆነውንም ያልሆነውንም ሮያል ፋሚሊ ይዞ የሚመጣውን ነገር በሙሉ እንደራሳችሁ ነው የምትቀበሉት። ቴንክ ዩ ሶ ማች። በጣም ትለያላችሁ። እንወዳችሁ በጣም ነው የምንወዳችሁ። እግዚአብሔርን ፈጣሪ እንደ እድሜና ጤና ይስጣችሁ። ያላገባችሁ አግቡ። ኧረ እባክሽ እባክሽ ይመረቁበት። ያላገባችሁ አግቡ። አሜን። ምን ነው አግብቷል? አላገባማ አልተጋባንም። ስለዚህ አሜን በላ አብረኛ አሜን በላ። ያላገባ ማን ነው? እሺ ጀምረናል። ለምን ማቆጣ ፈልጊ ይሆናል። አላምንሽበትም ማለት ነው አይደለም። ለማንኛውም የተሰማን ስሜት ብናውቀው ደስ ይለናል በእውነት። እሺ አጠቃላይ ከምንም እሺ እንግዲህ ቤተሰቦች መጀመሪያ እዚህ ጋር ያደረሰን ፈጣሪያችንን አመሰግናለሁ ማለት ነው። ፈጣሪ ይመስገን። አመሰግናለሁ በጣም እንደዚህ ይሆናል ብዬ አስቤ አይደለም። ከጽጌ ጋር በአጋጣሚ በሌላ ነገር ብንገናኝ እዚህ ደረጃ ደርሰናልና እንግዲህ ከዚህ በኋላ የሚሆነውን ነገር ፈጣሪ ነው የሚያውቀው። እኔ ግን አሁን ባለሁበት በጣም ደስተኛ ነኝ። እናንተም ደግሞ እንደ ቤተሰብ እየመከራችሁን እየወደዳችሁን አሴቶቻችሁን እየሰጣችሁ እዚህ ደረጃ ደርሳችሁንና ለእናንተም ትልቅ ክብር ይገባል። በጣም እናመሰግናለን። እኔም አመሰግናለሁ። ከዚህ በላይም ደግሞ እንደምታበረታቱን 200 ሺህ እንደምንገባ 1 ሚሊዮን እያልን እንደምንሄድ አብሮነታችን እንደምናበዛ ተስፋ አደርጋለሁ ማለት ነው። ጽጌዬ የኔ እናት በጣም ካወቅኩሽ ሰዓት ጀምሮ በእውነት በጣም ለእኔ ትልቅ ቦታ አለሽ። በእውነት በጣም አመሰግናለሁ። ከልቤ ነው። ከዚህ በኋላም እንግዲህ ብዙ ነገር ያንቺን ከፍታ ወደፊት የምታበቢበትን ትልቅ ሆነሽ በሁሉም በምትፈልጊያቸው አላማዎች ተሳክተው ማየት ፈልጋለሁ። ሁል ጊዜ ከጎንሽ መሆን ፈልጋለሁ። አለሁልሻለሁ። አብረሽኝም ስላለሽ ደግሞ በጣም አመሰግናለሁ የኔ ቆንጆ። ቴንክ ዩ ሶ ማች። ቤዚና ማርቲ ደግሞ ከባድ በቃ ሌላ ጽጌ በሏቸው። በእውነት በጣም ደስ የሚሉ ልጆች ናቸው። በጣም ቀና ልጆች ናቸው። የእሷን ነገር እንደራሳቸው አድርገው እየተባበሩ የሚሰሩ በጣም ደስ የሚሉ ወጣት ልጆች ናቸውና የነሱን ዩቲዩብ ሰብስክራይብ ያደረጋችሁ አብረን ሰብሰብ ብለን በቅርቡ አብረን እነሱን ለማክበር ያበቃል ማለት ነው። እናንተንም አመሰግናለሁ የኔ ውዶች፣ ኑሩልኝ። ቴንክ ዩ ሶ ማች። ካሜራማን በጣም ወሳኝ ሰው ጢሻ ለጢሻ እየገባ አንሶሎ ሳይቀረም መስጠቀረው ጋይስ። ቴንክ ዩ ሶ ማች ማይ ብራዘር እና ሁላችሁንም አመሰግናለሁ። እወዳችኋለሁ። አብሮነታችሁ አይለየን እላለሁ። ከዚህ በኋላ በትልልቅ ስራዎች እንገኛለን ማለት ነው። ፋሚላ እወዳችኋለሁ። ቴንክ ዩ ሶ ማች። ቴንክ ዩ ጋይስ። እሺ እናመሰግናለን። በጣም እናመሰግናለን በድጋሚ። ሶ ኬካችንን ከኔ ጋር ብቆርስ ነው ብቻ ምንም አይለኝም። ምን ይለኛል? እኔ ጋር መቅረስ አልፈለግም። ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት አብራችሁን ስለነበራችሁ ሰርፕራይዛችን ተሳክቷል። ከነሱ እኩል ወይኔ እንደው ሰርፕራይዙ ተሳክቷል። በጣም እኔ በእውነት አልጠበኩም። ወደዋል። በጣም ቴንክ ዩ ሶ ማች። እናመሰግናለን። በጣም እናመሰግናለን። በጣም በዛብኝና እንዴት ብዙ ተነካኪ ነበር ነው እንዴ ልትማቱ ነው ለጭራሽ እንዴ ይወጣላችኋል። የሷ ቅጥቅጥኛ እናሳ እንዴ አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። ኔክስት ቪዲዮ እንግዲህ እንመጣለን። ሁልጊዜ እንመጣለን። በጣም ነው የምንወዳችሁ፣ በጣም ነው የምናፈቅራችሁ፣ በጣም ነው የምናከብራችሁ። እግዚአብሔር ያክብርልን፣ ኑሩልን። እንወዳችኋለን። ባይ